አልተሳካም በፍቺ ነው የተጠናቀቀው። ምንድነው አንዳንዴ ህይወትን ምን መሰለህ ሚዲያ ላይ ህዝብ አይደለም እንትን የሚያደርግ የሚድርህ የሚያለያይህም ህዝብ አይደለምና ትንሽ ፕራይቬት መሆን ነበረበት ነገሮችና ያኔም እኔ የመቅረቤ ምክንያት ልጆቼ ላይ ምክንያቱም ሶሻል ሚዲያው ላይ ልክ ያልሆኑ ነገሮች ብዙ ነገሮች ይዘዋወራሉ ምናምን ይላሉ። አይተህ ከሆነ ድሮ አባቶቻችን እናትና አባት መሀል ግጭት ሲኖር ልጆች እንዲያውቁ አይደረግም። ካደግም በኋላ ያኔ ግን ምንድነው የምትለው ካደግክ በኋላ ነው የሚነገር። ያኔ እኮ አባት እንደዚህ አድርጎ እናት እንደዚህ ብላ። ምክንያቱም ልጆች ላይ የሚያሳድረው ተጽዕኖ በጣም ከባድ ነው። ስለ እናትም ሆነ ስለ አባት መጥፎ የሚነገር ነገር ለልጆች ጭንቅላታቸው ላይ የሚያመጣው ነገር መጥፎ ነው እና ከዛ አንጻር ነበረ ለልጆቼ እኔ ጥሩ አባታችሁ በጣም ጥሩ አባት ነኝ። በነገራችን ላይ ጥሩ ባልም ነበርኩ ሆነ ነበርኩ። ግን አሁን ምን ይሰማኛል መሰለህ? አሁን ደስ ያለኝ ነገር አንተም እሷም ክፉ አላወራችሁም። ባሳለፍነው ሳምንት ምናልባት አይተው ሊሆን ይችላል ተዋናይት ገነትና ረዳት ፕሮፌሰር ሙሉጌታ ጀዋሬ እንደገና ተሞሽረዋል። ግን ከ14 ዓመት በኋላ የዛሬ 4 ዓመት ቃለ መጠይቅ ሳደርግላቸው ገኒ ይሄም አይታሰብም ስትል ነበር። ስለዚህ ሰዎች ዛሬ ላይ ሆነው የሚያወሩትን ነገር ብዙ ጊዜ አላምንም። በጊዜ ሂደት ነገሮች ሊቀየሩ ይችላሉ። በእናንተስ ቤት ይህ ተስፋ የሚኖረው ይመስልሃል? አይመስለኝም። እሷም እንደዚህ ነበር ያለችው። አይመስለኝም። ምንድነው መሰለህ ልጆች እነሱ ፈቅደው አለም እኛ ፈቅደን ያመጣናቸው። ስለዚህ ለነሱ ነው መጠንቀቅ ያለብን፣ ለነሱ ነው እንትን ማድረግ ያለብን። ምናልባት እኮ አንዳንድ ጊዜ ልጆች አብረህ ሆነ መጨቃጨቅህ ልጆች ላይ የሚያሳድረው ተጽዕኖ የበለጠ በጣም መጥፎ ሊሆን ይችላል። የሚያሳድርባቸው ነገር መጥፎ ሊሆን ይችላል እና አንዳንዴ ይሄኛው የተሻለ ሊሆን ይችላል። እኔ እንደ ወንድ መቋቋም የምችለውን ያህል ትዳር ትልቅ ጸጋ ነው፣ ትልቅ ስጦታ ነው፣ እግዚአብሔር የሚሰጥ ጸጋ ነው። ስለዚህ እንደዋዛ ዝም ብለህ እንትን የምታደርገው ነገር አይደለም። እንደዋዛ በቃ ሲከፋ ጥለው የምትሄደው ነገር አይደለም እና ብዙ ሞክሬያለሁኝ፣ በጣም ብዙ ጥሬያለሁኝ። ግን ደግሞ አንዳንድ ጊዜ በግድ አይሆንም። ገባህ? እግዚአብሔር ካልፈቀደ ያ ነገር ልጆችም የበለጠ ጉዳት ላይ መውደቅ ከሌለባቸው ማብቃት ካለበት ማብቃት ነው ያለበት።